የሰጠኸው ይመለስልሃል ተብለሃምነህ ነገር ግን ደግነት በክፋት ተመልሶብህ ያውቃል? ለምን ብለህ ጠይቀህ ከሆነ የዛሬ ባለ ታሪካችን ከልምዷ ተነስታ ይህን ትለናለች። ትልቁ ዋጋ ያለው ከሚመለስልህ ነገር ላይ ሳይሆን እየሆንክ ካለው ሰው ላይ ነው ትለናለች። የሰጠኸውን ሳይሆን መሆንህን የምታገኘው። እንዴት? ብዙ ሰዎች የሰጠኸው ይመለስልሃል፣ የስራህን ታገኛለህ ይላሉ። ይህ አባባል ለሰሚው ደስ የሚልና ተስፋ ሰጪ ነው። እንደ ቃል ኪዳንም ይቆጠራል። ደግ ከሆንክ ደግነት ይገጥመሃል፣ ጠንክረህ ከሰራህ ትሸለማለህ፣ ካፈቀርክ ትፈቀራለህ፣ ክፉ ከሰራህም የክፋትህን ውጤት ታገኛለህ የሚል አንድምታ አለው። እኔ እንደኖርኩት ከሆነ ግን ህይወት ሁል ጊዜ በዚህ ቀመር አትሰራም። ፍቅርን ሰጥተህ ቸልታን ትቀበላለህ። ደግነትን አሳይተህ ግዴለሽነት ይገጥመሃል። ጥረህ ግረህ ውድቀትን ትከናነባለህ። ማንነትህ የተመሰረተው ከውጪ በሚመለስልህ ምላሽ ላይ ብቻ ከሆነ መጨረሻ ቅሬታና ተበደልኩ የሚል ስሜት የሚሞላ መሆኑ አይቀርም። ለዚህ ነው የሰጠኸውን ታገኛለህ የሚለው አባባል ሁልጊዜ ልክ አይደለም ወይም በትክክል አልተረዳነውም የሚለው። ይልቁንስ ሐሳቡን እንዲህ ብናየው ይሻላል። የሰጠኸው ነገር ሁልጊዜ ላይመለስልህ ይችላል፣ የሰጠኸው ነገር ግን ሁልጊዜም ማንነትህ ነው በሚል። ይህ እይታ ትኩረትህን ከምታገኘው ውጤት ወደ ውስጣዊ ማንነትህ ያዞረዋል። ደግነትን፣ ትዕግስትን ወይም ታማኝነትን ለሌሎች ስታጋራ የሆነን ነገር ወደ ውጭ እየላክ ብቻ አይደለም፣ በውስጥ ያለውን ማንነትህን እየገለጽክና እየገነባህ ጭምር እንጂ። ደግነት የደግ ሰው መገለጫ ነው። አክብሮት የአክባሪ ሰው መታወቂያ ነው። ዲሲፕሊን ስነ ምግባር ያለው ሰው መለያ ነው። ማንም ባያስተውለው እንኳን ድርጊቱ ራሱ ይናገራል፣ አንተን ይገልጽሃል። ትልቁ ዋጋ የሚገኘው ከሚመለስልህ ምላሽ ላይ ሳይሆን ያንን መልካም ነገር መስጠት የሚችል ሰው በመሆንህ ላይ ነው። ይህ ማንነት በየቀኑ በምታደርጋቸው ትናንሽ ነገሮች ውስጥ ይገለጻል። ሰውን ሳታቋርጥ በጥሞና ስታዳምጥ አክባሪነትህንና አብሮነትህን እያስመሰከርክ ነው። ባይመችህም እንኳን የገባኸውን ቃል ስታከብር ታማኝ መሆንህን እያረጋገጥክ ነው። ማንም በማያይህ ሰዓት ስራህን በጥራት ስትሰራ ለጭብጨባ ሳይሆን ለህሊናህ የምትኖር የሞራል ሰው መሆንህን እያሳየህ ነው። ሰው መፈተኛው ቀናት በከበዱ ጊዜ ነው እንዲል ሰው ሲያስከፋህ አንተ ግን በተመሳሳይ ክፋት ላለመመለስ ስትመርጥ በሌሎች ስሜት እንደማትነዳ እያሳየህ ነው። ደክሞህ እያለ መገኘት ባለብህ ቦታ ስትገኝ ራስህን የመግዛት አቅምህ የጎለበተ መሆኑን ታረጋግጣለህ። ተጎድተህ ሳለ ከመመረር ይልቅ ልብህን ስትጠብቅ የውስጥህን ንጽህና እያስጠበቅክ ነው። እነዚህ ሀፍታዎች ወዲያውኑ ሽልማት ባያስገኙልህም የማንነትህ መሰረት የጸናና በራስ የሚመራ እንዲሆን ያደርጉታል። አንዳንዴም ትልቁ ማንነት መገለጫው ለሰዎች በግልጽ በማይታዩ ነገሮች ውስጥ ነው። በዘገዩ ሰዓታት በምታሳየው ትዕግስት፣ መዋሸት ቀላል በሆነበት ሁኔታ በምትመርጠው እውነተኝነት፣ ቂም መያዝ ተገቢ በሚመስልበት ጊዜ በምታደርገው ይቅርታ። ይህ ያኗኗር ዘይቤ ነፃ ያወጣሃል። ምክንያቱም ለእያንዳንዱ ነገር ምላሽ ስትጠብቅ ህይወት የግብይት መድረክ ትመስልብሃለች። ከማንነት ስትነሳ ግን የሚባክን ነገር የለህም። ደግ የሆንከው ደግ ስለሆንክ ነው። ማንም ደግሞ ይህን ስብዕና ካንተ ሊወስድብህ አይችልም። በዚህ ልምምድ ባህሪህ ይቀረጻል። ባህሪህ ደግሞ ህይወትህን ይወስናል፣ ነገህንም ያጸናል። ስለዚህ የምታደርገው ውጤቱን ለመቆጣጠር ሳይሆን ከማንነትህ ጋር ላለመጣላት ይሁን። ውጤት ሊጠፋ፣ እውቅና ሊደበዝዝ፣ ሰውም ሊረሳ ይችላል። ባህሪህ ግን አይጠፋም። እሱ በእያንዳንዱ ምርጫ የሚገነባው ዘላቂ ሀብትህ ነው። ሁል ጊዜ እነዚህን ሁለት ጥያቄዎች ጠይቅ። ከድርጊት በፊት ይህ ተግባር ማንነቴን የሚገልጽ ከሆነ መሆን የምፈልገው ሰው እንዲህ አይነት ነውን? ከድርጊት በኋላ ደግሞ ይህ ተግባሬ መሆን የሚፈልገውን ሰው ይወክላል? ህይወት ብትመልስልህም ባትመልስልህም እያንዳንዱ ተግባር በውስጥህ ተመዝግቦ ይቀራል። እያንዳንዱ ደግነትህ ይበልጥ ደግ ያደርጋል። እያንዳንዱ ዲሲፕሊን ይበልጥ ጠንካራ ያደርጋል። እያንዳንዱ እውነተኝነት ደግሞ የውስጥ ብሩህነትን ይሰጥሃል። መቼም ቢሆን ዝም ብለህ እየሰጠህ አይደለም። በእያንዳንዱ ምርጫ ማንነትህን እየገነባህ ነው እንጂ። ሐሳብህን በኮሜንት ንገረኝ እስኪ። እኔ የስራህን አታገኝም የሚለው ሐሳብ አሳምኖኛል።